ዛሬ የምናየው ካሜራ የአይሞ ምርት የሆነው ቱኢ በመባል የሚታወቀው ቡለት ደህነት ካሜራ ነው። ይህ ካሜራ በተለይ የሚያገለግለው አውትዶር ላይ በማድረግ ነው። አውትዶር ማለት ውጪ ላይ የምናደርገው ነው ማለት ነው። አሁን እንግዲህ ሀገራችን ካሜራ የደህነት ካሜራ እየተለመደ ነው። ለምሳሌ ውጪ ላይ ማድረግ እየተለመደ ነው። በተለይ መኪና የምናቆም ከሆነ ውጪ ላይ ማለት ነው። እንደዚህ አይነት ካሜራዎች ይጠቅሙናል ማለት ነው። ካሜራ እስከ 5 ሜጋፒክሰል ስለሆነ ሰፋ ያለ ርቀት ያይልናል ማለት ነው። ግቢያችንን ወይም ደግሞ ከግቢያችን ውጪ ላይ ይቆጣጠርልናል ማለት ነው። ዌዘር ፕሩፍ ነው። ዝናብ፣ ፀሐይ፣ አዋራ ምንም አይነት አይጎዳውም ማለት ነው ካሜራውን። ስለዚህ ስራ ቦታም ሊሆን ይችላል፣ ቤታችን ላይ ሊሆን ይችላል፣ ውጪ ላይ አድርገነው ዝናብ ቢያገኘው ምንም አይሆንም ካሜራው። እና ይሄን ካሜራ ግቢያችን ላይ አድርገን የግቢያችን ሁኔታ እንዲቆጣጠርልን ማድረግ እንችላለን። ኦር ደግሞ መኪናዎቻችሁን እንዲከታተል ማድረግ ትችላላችሁ ማለት ነው። ካሜራው 5 ሜጋፒክሰል ስለሆነ እስከ 30 ሜትር ላይ እንቅስቃሴ በሚኖርበት ጊዜ ካሜራው ዲቴክት አድርጎ ወደ ስልካችን ይነገረናል ማለት ነው። እና ይሄ ካሜራ እንግዲህ ለመጠቀም ዋይፋይ ያስፈልገናል ቤታችን ላይ። ዋይፋይ ከስልካችን ጋር ከዋይፋይ ጋር አገናኝተ ነው እኛ በስልካችን የትም ቦታ ሆነን መከታተል እንችላለን ማለት ነው። ካሜራው ሜሞሪ ይቀበላል። እስከ 256 ድረስ ሜሞሪ መቀበል አቅም አለው ካሜራው። የቀረጸውንም እኛ ሜሞሪውን ሳናወጣው የትም ቦታ ሆነን በስልካችን እናያለን ማለት ነው። ካሜራው ደግሞ ከቤታችን አርቀን መስቀል ከፈለግን ዋይፋይ ማይደርስ ከሆነ RJ45 ገመድ ኔትወርክ ይቀበላል። እሱን ገመድ መጠቀም እንችላለን ዋይፋይ ማይደርስልን ከሆነ ማለት ነው። ካሜራው የራሱ የሆነ LED ላይት አለው። በዛ ምክንያት ማታ ማታ እንቅስቃሴ በሚኖርበት ጊዜ ካሜራው እንዲበራ ማድረግ እንችላለን ማለት ነው። እንቅስቃሴ ያገኝ ወይንም ደግሞ ማታ ማታ ናይት ቪዥኑን ከለር ማድረግ እንችላለን። ያን LED ላይት ተጠቅመን ማለት ነው። ናይት ቪዥኑን በከለር እንድናይ ማድረግ እንችላለን ማለት ነው። ካሜራው እንቅስቃሴ በሚያገኝበት ጊዜ ዲቴክት ያደርጋል። ከዛ በኋላ ወደ ስልካችን ይልክልናል ማለት ነው። እኛ ደግሞ እንቅስቃሴውን በስልካችን ማየት እንችላለን ማለት ነው። እና ይህን ካሜራ ከስልካችሁ ጋር እንዴት ማገናኘት እንደምትችሉ ከዚህ በፊት የሰራሁት ቪዲዮ አለ። ከዚህ ቀጥሎ ለቅላችኋለሁ ማለት ነው። ይህን ካሜራም ከፈለጋችሁ ፕሮፋይል ላይ ስልክ አለ፣ እዛ ላይ ደውላችሁ ማግኘት ትችላላችሁ ማለት ነው። አካውንቱን እንዴት እንደሚከፈት አሳያችኋለሁ። መጀመሪያ ፕሌይ ስቶር ላይ ወይ ደግሞ አፕ ስቶር ላይ አይሞ ላይፍ የሚለውን እናወርዳለን። አፕሊኬሽን አይሞ ላይፍ ይሄኛው ማለት ነው። እና እኔ ኦልሬዲ ዳውንሎድ አድርጌዋለሁ። ከዛ እንከፍተዋለን። አይሞ ላይፍ ሳይን አፕ የሚለውን ከታች ያለውን እንከፍታለን። ከዛ ሴሌክት ሪጅን ይለናል። ሪጅን እንመርጥለታለን። ከኢትዮጵያ ከዛ ኔክስት እንለዋለን። ከዛ እዚህ ጋር ኢሜል ይለናል። ኢሜል ያስፈልገናል ማለት ነው። ኢሜላችንን እንሰጠዋለን እዚህ ጋር። ከዛ ፓስወርድ ክሬት እናደርጋለን። ሁለቴ ነው የምንጽፈው ፓስወርዱ፣ ከታችም ከላይ እንጽፋለን ፓስወርድ። ለዚህ ለአፕሊኬሽኑ ነው ፓስወርዱ የሚሰራው፣ የኢሜላችን ፓስወርድ ሳይሆን የአፕሊኬሽኑ ፓስወርድ ነው። እዚህ ጋር ሁለቴ ነው የምንጽፍለት። ከዛ እዚህ ጋር አይ ሃቭ አግሪ የሚለውን ክሊክ እናደርግለታለን ከታች። ከዛ ይሄኛውን ኔክስት እንነካለን። ከዛ በኋላ ወደ ኢሜይሌ ቬሪፊኬሽን ኮድ ልኮልኛል። እሱን ኮድ ወደዚህ አስገባለታለሁ ማለት ነው። ወደ ኢሜይል ይሄው እናንተኑ 408950 ሾፕ ነው ወይ ደግሞ ሆም ነው። ሆም ነው አለው። ይሄን ይመስላል ማለት ነው።